ሰሞኑን ወደ ትውልድ ሀገሬ ወደ እብናት ሄጄ ነበርና አንድ አስደንጋጭ የሆነ ነገር ሰምቻለሁ። በእብናት ወረዳ ሁለተኛ ደረጃ ትምህርት ቤት ፕሪፓራቶሪና ሃይ ስኩል ራሳቸውን የሚያጠፉ የሴት ተማሪዎች ቁጥር በዘንድሮ ዓመት በከፍተኛ ሁኔታ ተከስቷል። ተማሪዎቹም ራሳቸውን ለማጥፋት እየተገደዱበት ያለው ዋነኛ ምክንያት ፕሬግናንሲ ወይም ከእርግዝና ጋር በተያያዘ ምክንያት ነው። የሀገሬ ልጆች ጀስት አንድ ምክር ላካፍላችሁ። በፍቅር ጉዳይ ሪሌሽንሺፕ በሚጀምሩበት ጊዜ ጀስት ማድረግ ያለባችሁ አንደኛ፣ በቻላችሁት መጠን ከጋብቻ በፊት ምንም አይነት ጾታዊ ግንኙነት አታድርጉ። ምን ይታወቃል፣ ያ ሰው እኮ ለጋብቻ ላይ ፈልጋችሁ ይችላል። ሁለተኛው ነገር የማይቻል ከሆነ ኮንትራሴፕቲቭ ወይም የወሊድ መቆጣጠሪያ ተጠቀሙ። ከወሊድ መቆጣጠሪያ ጋር ተያይዞ ደግሞ እንደ ጤና ተማሪ ልምከራችሁ፣ ለኢመርጀንሲ ፐርፐስ ወይም ለ3 ቀን ብቻ የሚሆነውን የወሊድ መቆጣጠሪያ አትጠቀሙ። አንደኛ 75% ያክል ፌል ያደርጋል። 25% ብቻ ነው እርግዝናን የሚከላከለው። ሁለተኛ በተደጋጋሚ ይህንን የወሊድ መቆጣጠሪያ የምትጠቀሙ ከሆነ ለማህፀን ካንሰር ያጋልጣችኋል። ሲቀጥል ደግሞ ኢንፈርታይል ልትሆኑ ወይም መውለድ የማትችሉ ሊያደርጋችሁ ይችላል። ሶስተኛም ጥንቃቄ ማድረግ ያለባችሁ ከእርግዝና በፊት። እርግዝና ከተፈጠረ በኋላ ጀስት ሞትን እንደ ኦልተርኔቲቭ ወይም እንደ አማራጭ አትውሰዱት። ጀስት ለፍቅረኛሽ በግልጽ እንዳረግሽ ንገሪው። ከዛ ሲቀጥል ለቤተሰብ ንገሪ። ያ ልጅ እኮ ቢወለድ አንቺን ነገ ላይ የተሻለ ህይወት የሚያኖርሽ ልጅ ሊሆን ይችላል። ህይወትሽን የሚቀይርልሽ ልጅ ሊሆን ይችላል። ለኢትዮጵያ የሚያስፈልጋት ልጅ እኮ ልትወልጅ ትችያለሽ። ስለዚህ ሞትን እንደ አማራጭ አትጠቀሙ። ይሄን አድርጋችሁ አልሳካላችሁ ካለ በቃ የራሳችሁን ስራ ፈልጉ። ልጁን እንደማን ብሎ ያድጋል። በቃ ሞትን እንደ አማራጭ አትጠቀሙ።